ቁራሌው ቆራለ አቤት እኔ ጋር ቆንጆ እቃዎች አሉ ለሰከንድ ሰወርሽ ማን ቁራሌው ነኝ እንደምታስበው አይደለም እንደምታስበው ነው ምንድነው ያስከው አይ ቤት ለቤት ጡት ማሳጃ መረከብ ጀምረን ቦክሰርስ አፈልጉ እሱን በብዛት ተረክበናል ቦክሰሩን ካልወሰድክ ቦክሱን ወሰዳ ሳታበዛ ገነትንም ሲኦልንም አንድ ቤት ውስጥ አየሁ ወለወለኝ ቁራሌው እኔ ጋር ቆንጆ ሽቦ አልጋ አለ ተኝበት ተሸራርፌ እንዳልክ ነው እንዴ ፍላጎታችሁ ዛሬ የሴት ልጅ ጫማ ሲንሻፈፍ ለመጀመሪያ ጊዜ ነው ያየሁት ማታ ለግንባታ አፈር ታመላለሽበታለሽ እንዴ በጣም ነው የምታስቀው አርፈ ጫማህን ጠግድዛ እሺ ለዛሬ ካለቀልኝ ሞክራለሁ እኔ ምልሽ ፓስፖርታችን መቼ ነው የምናወጣው የምን ፓስፖርት ወደ ውጭ ምን ሄድበትና እንቺ ደግሞ በጣም ዋላ ቀርነሽ እና ታዲያ ምንም አይነት የወረቀት ኮተት አያስፈልግም እጃችንን ኪሳችን ውስጥ ከተን ሰተት ብለን እያቆራረጥን ነው የምንገባው እና ታዲያ እኛነታችንን የሚገልጽ የሆነ ነገር አያስፈልግም ፊታችን አለ አይደል እንዴ እሱኮ ከበቂ በላይ ነው ኧረ አንዳንዴ ፊትም ቢሆን እኮ እድሳት ይፈልጋል ተው አንተ ይሄ ያዋቂዎች ወሬ ነው አርፈ ጫማህን ጠግ እንዳላወቃችሁ ገብቶኝ ስምረት አልማዝ ፈቲያ በዚህ መንገድ አይደል እንዴ ገቡት እና ስለነሱስ ቢሆን ምን አወቅን መታሰራቸውን ወይ መሞታቸውን ሰምተሻል አይ እሱስ አልሰማንም ስለዚህ ሰላም ገብቷል ማለት ነው እንደዛም ላይሆን ይችላል እና ምን ሊሆን ይችላል ሰው ያለ ሰነድ ያለ ቪዛና ያለ ህጋዊ ዶክመንት ሄዶ እዚህ ነኝ ካላለ አደጋ ውስጥ ሊሆን ይችላል እሺ የኛ ዶክተር ተንታኝ ሊስትሮ አቤት የኛ ባለ ሲኖትራክ ይወላችሁ እህቴን በህጋዊ መንገድና በተሟላ ሰነድ ስለላኳት ነው ችግር ባጋጠማት ሰዓት የምትኖርበት ሀገር ያለ የኢትዮጵያ ኤምባሲ ችግሯን ፈቶላት በሰላም ወደ ሀገሯ እንድትመለስ ያደረገው መደበኛ መንገድ አድካሚ ሊሆን ይችላል ነገር ግን ለዜጎች ደህንነት የሚሰጠው ጥቅም ይሄ ነው የሚባል አይደል ያስፈራራል እውነታውን እየነገርኳችሁ ይሄን ሲኖትራክ የሆነ ጫማ ዛሬ ጨርሷለሁ ብዬ አላሰብኩም ነበር ያለምንም በቂ መረጃ ዶክመንትና ቪዛ በጓደኛ ግፊትና ተጽዕኖ ከሀገር ውጭ ያለ መውጣት ብልህነት ነው ይህ መልእክት ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ UN Women ጋር በመተባበር የቀረበ ነው የፖፑሌሽን ሚዲያ ሴንተር የቲክቶክ አካውንትን ፎሎ ላይክ ሼር ኮሜንት በማድረግ ቤተሰብ ይሁኑ ፍጻሜን እንዲህ በቀላሉ ማደርገው ይመስላል አልገልህ ነገር ግን ፍጻሜ ወደ ሌለው የሳቅና የፌሽታ ቦታ ሰደሃለሁ በዛ የፈገግታ ማዕበል ውስጥ ሆነ ትካዜን ስትመኝ ትካዜ እንደ ሰማይ ይርቃል እባክህ እዛ ቦታ አትላከኝ ሳቅ ያለ መቆጣጠር ዲስኦርደር አለብኝ እባክህ ዝጋ ቦሌ በሚገኘው ዓለም ሲኒማ ማክሰኞ 11 ሰዓት ተኩል ላይ ብትተር ከመስከረም 4 ጀምሮ መገናኛ ማራቶን ህንጻ ላይ በተከፈተው አዲስ የዓለም ሲኒማ ግባተ ሐዘን ይፈጸማል አታረገው በዛ ጣር ውስጥ ሆነ አለመሳቅን ስትመኝ ሳቅ እያባበለ ይዞ ሽው አሁን ለኔ አንድ ጥይት አተነው በሳቅ እንድሞት የፈረድክብኝ ይኸው እንደዚህ ሰው እንደዚህ እንዳልሆን እኮ ነው ታዋቂ ቀንና ሌሊት ያየውን እያስታወስክ እንደሞኝ ትስቃለህ በዛ የፈገግታ ማዕበል ውስጥ ሆነ በግራ እጅ ፈንድሻ ጨብጠህ በቀኝ እጅ ደግሞ የፍቅረኛን መዳፍ ጨብጠህ እየሳምክ አንድ ነገር ታስታውሳለህ ብር አምባር
ብራምባር ቲያትርን ሁላችሁም ተጋብዛችኋል። ማናችሁ ሬሳችሁን ሰብስቡ። ደፍቼዋለሁ። ጠብጥቦኛል። አላስተርፈኝ። አረ ሰውዬ ወዴት ነው የምንሄደው? ንገረኝ። ምን አይነት ጉድ ውስጥ ነው የገባሁት ዛሬ? አቁመው እዚህ ጋር አቁመው። ተመስገን ደረሰ። እዚህ ጋር አይደለም። ንዳው ወደፊት። እዚህ ጋር አይደለም። ንዳው። አረ ሰውዬ ንገረኝ፣ ወዴት ነው የምንሄደው? ነዳጅም እኮ እየጨረስን ነው። ቆጥቡ ተብለናል። ጌታዬ የዛሬን ብቻ ወጣ። አቁም። እዚህ ጋር አቁመው። ደረሰ። ተመስገን። እዚህ ጋር አይደለም። ንዳው። ወደፊት። ንዳው። ኧረ አልሄድም። አልበዛም እንዴ? የት እንደምንሄድ ካልነገርከኝ አልሄድም። አታፍጥጥ። ምንድነው የምንፈራ መስሎናል? የምታፈጥ ለማፍጠጥ እኛም የተሻለ አይን አለን። እሺ ይሄው ጎለጉልልህ። ግራ ገብቶኝ እኮ ነው። ይጨንቀኛል። የት እንደምሄድ እንኳን አላውቅም። ዝም ብዬ ነው የገባሁት። ከጭንቀት የሚገላግል ቆንጆ ቦታ ልወስድ ይችላል። እውነትህን ነው። የት? ዓለም ሲኒማ መልቲ የተሰኘ ቆንጆ ቲያትር ይታያል። እሱን ቲያትር ስታይ ጭንቀት እስከ ወዲያኛው ይጠፋል። መልቲ ደስ ይለኛል። ነዳው ወደፊት፣ ወደ መልቲ። ነዳው በ80 በ90 ነዳው። መልቲ ኮሜዲ ቲያትራችን ሐምሌ 13 በዓለም ሲኒማ በደማቁ ይመረቃል። ሁላችሁም ተጋብዛችኋል። ውስን የቪአይፒ ቲኬቶች በ1 ሺህ ብር አሉ። እነሱም በዚህ አካውንት መግዛት ትችላላችሁ። መደበኛው ቲኬት ደግሞ የዕለት ሁለት በዓለም ሲኒማ ይሸጣል። ሁላችሁም ተጋብዛችኋል። መቅረት በሕግ ያስቀጣል። ለበለጠ መረጃ በእነዚህ ስልኮች ይደውሉ። አለን ዲያስፖራ አለን። እኛ ነን የምናወርደው። እኔን ነው የምታወርደው? ኧረ ዕቃውን ነው። እናንተንማ በምን አቅማችን ክሬን ካላመጣን። ወፍራም ነሽ እያልከኝ ነው እንዴ? ኧረ ምን በወጣኝ ከክሳትሽ ሼፕሽ። እንደውም ቅጽል ስሜ 8 ቁጥሯ ነው የሚሉኝ። የግዕዙን ነው አይደለም የሮማኑን ነው። ስማኔ እኮ ስጋ ይዞኝ ነው እንጂ አንድ ፍሬ ልጅ እኮ ነኝ። ውይ ምንድነው? እሺ አፈጣጣቸው። ውይ ለማንኛውም ሄርሜላ እባላለሁ። ከቨርጂኒያ ነው የመጣሁት። ቨርጂኒያ ታውቃታለህ? በስም ባይገርምሽ ትብቴ እዛ ነው የተቀበረው። በደንብ ቀበሩልህ? አሁን ግን ተነስቷል እያሉ ነው። ሄጄ ቼክ ማድረግ አለብኝ። ለማንኛውም ዕቃዬን አውርድልኝ። ሆቴል ይዣለሁ። ሆቴል? ቤትሽስ? አንድም የመጣሁበት ምክንያት ቤት ለመግዛት ነው። ዋው የሚገርም ሰዓት ነው የተገጣጠም ነው ማለት። ቤት ስትገዢ የቤት ዕቃ ትሸለሚያለሽ። በቃ አሁን እንሂዳ። ኧረ ተረጋጊ። አሁንማ ግቢና አረፍ በይ። ያው መደዋወል እንችላለን። በጣም አመሰግናለሁ። ላይፌን ያቀለልክልኝ። ያው ብንጣመር ደግሞ አንቺ የኔን ህይወት ታቀይዋለሽ የሚል ግምት አለኝ። ወሬ አታውራ፣ አውርድልኝ።